አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ውድ ተመልካቾች እንዴት ነው? ጾም እንዴት እያደረጋችሁ ነው? እየበረታችሁ ነው? ተኛ ሁሉ ሰላም ነው አልሐምዱሊላህ። አላህ ሱብሃነሁ ወተዓላ ኸይሩን አላህ ይወፍቃላችሁ ወዶቼ። ረመዳን በዚች ለአንዲት ወር አሁን ሳምንት ተነሳ። ምንም ያህል አይቀረንም እንግዲህ ሀዲ ነው ሳምንት ተተነሳና ውዶቼ እስከዛሬ ድረስ በማንፈራቅ በማለፍ ሁሉም ነገር መጥፎንም በጎ ሁሉም ነገር አሳልፈናል። አሁን ግን ለዲናችን ቦታ ሰጥተን አናውቅም። ሁላችንም ባዶ ቀራፍ ሆነን ብቻ አላህ ልቦና ይስጠን፣ አላህ ቀልብ ይስጠን። ግን አሁን በ11 ወር ሙሉ ሁሉንም ነገር ሐራሙንም ሐላሉንም ሁሉንም ነገር አሳልፈነዋል። አሁን ግን ይችን ኢባዳ ነው የኢባዳ ቀን ነው። አሁን የጾም ቀኑ ውድ የሆነበት ሁለዚህም ለአላህ ቀኑ ሁሉም ውድ ነው። ግን አሁን ይበዛልና አላህ ልቦና ይስጠን። አሁን ሁሉንም ሰዓታችንን ለአላህ ሰጠን። አላህ ጋር ሁለዚህ እሱ በፈቀደልን በሱ በሰጠን ጣፋጭ ሁሉ ነገር ብንጠቀምበት በታደልን። ግን አልታደልንም። ልቦናችን በብዙ አይነት ታውሯል። አይናችን ታውሯል፣ ልቦናችን ታውሯል። ብዙ ነገር አተናልና ብቻ አላህ ልቦና ይስጠን። አላህ ሱብሃነሁ ወተዓላ ልቦና ይስጠን ለሁላችንም። ለዲናችን ጠንካራ የምንሆንበትን ነገ በላይኛው በነገው ቤት የሚመሰክርልንን አላህ እንድናረግ እንድንጠነክር አላህ ይወፍቀን ወገኖች፣ እህቶቼ፣ ወንድሞቼ ሁላችንም አላህ የታመመ አፍያውን ያጣውም ነኢማውን የሞተውም ጀነትን በቃ ሁሉም እርሱ ዱዓ የምናረግበት መቅቡል የሆነ ዱዓ የምናረግበት ነውና አላህ ልቦና ይስጠን። አላህ ኸይሩን ይምራን። አላህ ተመጥፎ ነገር አላህ ይጠብቀን። ተከልክለን የምንከለከል መልካም ነገር የምንከተል አላህ ያርገንና ውዶቼ ሁላችንም ሀገርም ሰላም እኛንም ሰላም ያርገን። ተመጥፎ ነገር ሁሉንም ነገር ፈጣሪ ሰላም ያርገው። አሁን የክርስቲያን የሙስሊም ጦም የገባበት ሰዓት ነውና አላህ ሁሉን ነገር ከይር ያርገው እላችኋለሁ ውዶቼ። አላህ መልካሙን ያብዛልን። ተመጥፎ ነገር አላህ ይጠብቀን ውዶቼ። ሁላችንም በዱዓ እንረሳሳ። ስንት የተጨነቀ የሚፈረጅ አለበት ጭንቀት እና ወገኖች ሁላችንም አላህ ይጠብቀን። ሁሉንም ነገር አላህ ከይር ያርገው። ስንት ነገር በህይወታችን ይገጥመናል። ስንት ነገር ግን ያ ሁሉ ነገሮችን ችለን እንደምናሳልፈው አሁንም ጠንካራ መሆን አለብን ለሁሉም ነገር ማለት ነው። እና ሁላችንም እስቲ ሰላም ያርገን መቼም
እና ወዶች ሀገራችንን ሰላም እኛንም ሰላም ያድርገን። መጥፎ ነገር አላህ ይጠብቀን ሁላችንም። እና ወዶች አሁን በረመዳን በሰው ቤት ያለን ማለት ነው በብዙ አይነት ነገር እንሰቃይ እንችላለን። ብዙ ነገር አለ። ቤተሰብ ብዛት ያለበት ቤት አለ። ቤተሰብ ደግሞ ትንሽ ሆኖ ደግሞ ሴትዮዋ ማትመች ልትኖር ትችላለች። እኔ እንጃ ብዙ ነገር አለው እና ለሁሉም ነገር ደግሞ አላህ ያጠንክረን ሁላችንም ማለት ነው። ነገ ህይወት አለ፣ ነገ ቤት አለ፣ ነገ አገር፣ ቤተሰብ፣ ልጅ ሁሉ ነገር አለን። እሺ አሁን ተጠነከርን ነገ ሁሉም ነገር እናገኘዋለን። እና ስንት ነገር አለው። አሁን ስንት እህቶች አሉ ተራዊ በመስጊድ የማይሰጧቸው። ኧረ ስንት ነገር እና ብቻ ሁሉም ነገር አልሐምዱሊላህ ነው። ሁሉም ነገር ያልፋል። የማያልፍ ነገር የለም። የማያልፍ ነገር መስሏችሁ ተስፋ እንዳትቆርጡ። ተስፋው ተፈጣሪ ብቻ ነው። ሁሉም ነገር ሌቱም ቀኑም መሽቶ ይሄን ሁሉ ጊዜ ያየነው ስደት ደግሞ ብዙ ነገር ያስተምረናል። አንደኛ ትዕግስትነትን፣ ሁለተኛ በቃ ብዙ ነገሮችን ያስተምረናል። ብዙ ማለት ሙያ ያስተምረናል ብዙ ነገር በስደት ሀገር ማለት ነው። እንግሊዘኛ ራሱ ስንት እህቶች ተምረዋል ስደት መጥተው ማለት ነው። አገራቸው ላይ የመማር እንትን ያላገኙ ማለት ነው። አረበኛ ራሱ ብዙ ነገር ትምህርት ወስደዋል ማለት ነው። በምን ስደት ብዙ ነገር ያስተምራል። እና ያ ሁሉ ደግሞ አልፎ ደግሞ ደስተኛ ጊዜ ይመጣል። እኛ ከታገስን የማይመጣ ጊዜ የለም። ሁሉም ነገር ሀላፊ ነው እና ታግሳችሁ ረመዳናችሁን ለአላህ ለይታችሁ መቼም በቃ ሰው ነን ግን ትዕግስታችን ያልቃል። ከራሴ ጀምሮ ማለት ነው። ግን አላህ ተታጋሾች እንዲያደርገን ደግሞ ዱአ እናድርግ እንበርታ።
እና ወዶች እንግዲህ ኢባዳችሁ ጠንክሩ፣ አላህ ያጠንክረን። ረመዳናችን እንግዲህ ሳምንት ተነሳ። ስራ እንግዲህ 3 ሳምንት የሚቀረው ሳምንት ተነሳ ደግሞ ቶሎ የሚሄደው ቶሎ ልቅ ነው የሚለው። ግን ይችን በቃ አላህ ተጠቃሞች ያድርገን። ሌቱንም ቀኑንም ቁርአናቸውን እየቀሩ ኢባዳቸውን ጠዋትም ማታም ነፍስያቸውን ለአላህ ሰጥተው ተጠቀሙት። እንደነሱ እንድንሆን እኛም አላህ ጠንካራ ያድርገን። አላችሁ በሰላማችሁ ብዝት ይበል እና ሀገራችንም ሰላም እኛንም ሰላም ያድርገን እላችሁ ውዶቼ። ሰላም ለሁላችንም። ሰላም አለይኩም ወራህመቱላሂ ወበረካቱ።